አንድ ቀን ሙዝና ብርቱካን በጓደኝነት ይኖሩ ነበር። ነገር ግን ዛሬ በመካከላቸው ክርክር ተፈጠረ። ታውቃለህ ሙዝ፣ እኔ በጣም የምወደድ ፍሬ ነኝ። እኔ ጣፋጭና በቫይታሚን ሲ የተሞላው ነኝ። ሙዝም ቅንድቡን አነሳና በልበ ሙሉነት ወደፊት ጠጋ ብሎ እባክህ ብርቱካን፣ ሰዎች ካንተ በላይ ይወዱኝ። እኔ ለመላጥ በጣም ቀላል ነኝ፣ ልክ እንደዚህ ፈጣን። ብርቱካንም ምንም ሳይደንቀው ሰዎች እኔን መላጥ በጣም ይወዳሉ፣ እቱም ሲልጡኝ ቆንጆ መዓዛ ስለሚወጣኝ። ሃሃሃ እኔ የልስላሴ ንጉስ ነኝ። እናም ሰዎች ፕሮቲን ጁስ ውስጥ ያካትቱኛል። ብርቱካንም ትንሽ ቢጨንቀውም ነገር ግን ወደ ኋላ አልተመለሰም። ሰዎች ሁሌ ጧት ይጠጡኛል። ማነው እንደኔ ከቁርስ ጋር የሚቀርብ? ሙዝም እጆቹን በማጣመር ጠዋት ልትጠጣ ትችላለህ፣ ነገር ግን እኔ በሚሊዮን ለሚቆጠሩ ልጆች ሳቅ ውስጥ መክሰስ ነኝ። ለህፃናትና ለአትሌቶች ጉልበት እሰጣለሁ። በተጨማሪም ሰው በብርቱካን ልጣጭ ላይ ሊሸራተት አይችልም። ብርቱካንም ለሰከንድ አስቦ ሰዎች ለመብላት ሊወዱክ ይችላሉ፣ ነገር ግን እኔ የልደት አድማቂ ነኝ። እኔም እኮ የልደት አድማቂ እንደሆንኩ እንዳትረሳ። ሁለቱም ፍሬዎች እርስ በራሳቸው ተያዩ። በስተመጨረሻ ከረጅም ቆይታ በኋላ ተሳሳቁ። ታውቃለህ ብርቱካን፣ ምናልባት ሁለታችንም በተለያዩ መንገዶች ሰዎች እንዋደዳለን። ልክ ነህ ብዬ እገምታለሁ። አንዳንድ ሰዎች የኔን ትኩስነት፣ አንዳንድ ደግሞ ጣፋጭነት ይፈልጋሉ። ሁለታችንም የተለየ ጣዕም አለን። ትክክል። አንተ ልክ እንደ ፀሐይ ፍንዳታ ነህ፣ ደግሞ እንደ አጽናኝ እቅፍ ነኝ። ብርቱካንም ፈገግ እያለ በጣም ጥሩ ቡድን እንሆናለን እንዴ? ሁለቱም ክርክራቸውን በማቋረጥ ተደስተው ሳቁ። ቀን ጀምሮ ብርቱካንና ሙዝ አንድ ላይ በመሆን ተስማምተው ሕይወታቸውን መኖር ጀመሩ።